ይህንን የሚያውቀው እግዚአብሔር መቸገርህን አውቃለሁ፣ ድህነትህን አውቃለሁ ያላቸው። የሚበሉት አልነበራቸው፣ የሚጠጡት አልነበራቸው፣ የሚጠለሉበት አልነበራቸው። አንዳንዶቹ እንግዶችና ተፈናቃዮች ስለሆኑ ኑሯቸውን የሚኖሩት እንደ ነገሩ ነበረ። ግን ይገርማችኋል፣ ከሰማይ የሰሙት ድምፅ እንደምን ያጽናናል። እንዲህ አላቸው፣ እኔ መጀመሪያና መጨረሻ ነኝ አላቸው። ችግርህን እኮ እኔ ያውቀዋለሁ። የሚበላ ማጣትህን እኔ ያውቀዋለሁ። የሚጠጣ ማጣትህን እኔ ያውቀዋለሁ። ሌማትህ ባዶ መሆኑን እኔ ያውቀዋለሁ። ኪስ መሟጠጡን እኔ ያውቀዋለሁ። መሰደድህን እኔ ያውቀዋለሁ። ባዶ መሆንህን እኔ ያውቀዋለሁ። እኔ የማላውቀው መስሎ ተስፋ እንዳትቆርጥ፣ እኔ ያላየሁት መስሎ እንዳትበሳጭ፣ በዚህ ችግርህ ውስጥ እኔ የሌለሁበት መስሎ ሃይማኖትህን እንዳትቀይር። መቸገርህን ምን እላለሁ አውቃለሁ አለ። ያውቀዋል አያውቀውም? ያውቀዋል። ወገኖቼ፣ የዚህ ሊቀ ጳጳስ የፖሊካርፐስ ሀብቱ መኪና አልነበረም። የዚህ ሊቀ ጳጳስ ሀብቱ ቤት አልነበረም። የዚህ ሊቀ ጳጳስ ንብረቱ ቤት አልነበረም። የዚህ ሊቀ ጳጳስ ሀብቱ በባንክ ያስቀመጠው ገንዘብ አልነበረም። የዚህ ሊቀ ጳጳስ ሀብቱ ስራ ያስቀጠራቸው ዘመዶቹ አልነበሩ። የዚህ ሊቀ ጳጳስ ሀብቱ የዘመዶቹ የልጅ ልጆቹ አልነበሩ። ግን ይኸው በጣም ችግረኛ ነው። ነገር ግን ምንድነው? በሞቴ ችግረኛ ነው። ግን ምንድነው? እንዴት ይደንቃል ወገኖቼ! የዚህች ማህበረ ምእመናን፣ የዚህች ቤተ ክርስቲያን፣ የዚህ ሊቀ ጳጳስ ሀብቱ አሁን የገለጽኩላችሁ አልነበረም። የዚህ ሊቀ ጳጳስ ሀብቱ ሃይማኖቱ ነበር። እግዚአብሔርን ማያዙ ነበር። መንፈሳዊነቱ ነበር። ጸጋ እግዚአብሔር ነበር። ወገኖቼ፣ ሀብትን እንዴት ነው የምታዩት እናንተ? ባለጠግነትን እንዴት ነው የምትረዱት እናንተ? መኪና በማሽከርከር ቪላ ቤት በመገንባት ብቻ እየሰማችሁ ነው። አንዳንዶቻችሁ በመንቀሳቀሳችሁና አንዳንድ ነገር በማድረጋችሁ እባካችሁ ለእግዚአብሔር ቃል ጊዜ ስጡ። ሁሉም ነገር ይደርሳል።